አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ተመልካቾቼ እኔ ወዶች እንዴት ናችሁ? ቤተሰቦቼ ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ ደህና ነኝ ወዶቼ። ዛሬ የምንሰራው ምን መሰላችሁ? ሩዝ በከድራ ማለት ነው። ዶሮም አለው በአትክልት ማለት ነው የምንሰራው። ቆንጆዬ ሩዝ አሰራር የምንሰራው እዚህ ጋር እንደምታዩት ሩዝ አጥቤ ዘፍዝፌ ያለሁ ማለት ነው ወዶቼ። እዚህ ጋር ዶሮ አለኝ። እዚህ ጋር እንደምታዩት ደግሞ ካሮት አለ። እዚህ ጋር እንደምታዩት ይሄ ታሽጎ የሚመጣው ከድራ አለ። ፍልፍል ባወረድ አለኝ። ድንች እዚህ ጋር አለ ማለት ነው። እዚህ ጋር ባህራት ትንሽዬ ባህራት ነው ያለኝ። ማጃ አለ፣ ፍልፍል አስዋድ፣ ከሙን፣ ተዝበራ፣ ትንሽ ብዘር ማለት ነው። እዚህ ጋር ሶያ ሶስ አለኝ እንደምታዩት ማለት ሶያ ሶስ ትንሽዬ እጠቀማለሁ። አብራችሁ ነው ወዶች የኔ ወዶች። ያው እንደተለመደው እዚህ ጋር ሽንኩርትና ነጭ ሽንኩርት ባንድ ላይ አድርጌ በዘይት እየጠበስኩኝ ነው። ሽንኩርታችንን ጠበስ አድርገን ባንድ ላይ ማለት ነው። እዛ ዶሮውን ከላይ እናደርጋለን። ወኔ ቃሳለ በጣም እየጮኸ ነው። ድምፁ በጣም እየገባው መሰለኝ ሲያናድ። ቤተሰብ ያው እንደምታዩት ደስቶልኛል። ሽንኩርት ማለት ነው። ምን እናደርጋለን መሰለች? ያው ዶሮ እዚህ ጋር ብቻለ በደንብ ነው ያጠብኩት ዶሮ ማለት ነው። አደራ ሚታደርግ ነው አላችሁ። ብዙ ጊዜ ቪዲዮ እንዳይረዝም ማለት ነው። እንግዲህ ነው ታውቃላችሁ፣ ዶሮ ዝም ብሎ አይሰራም። ግዴታ በደንብ መታጠብ ስላለበት ቤተሰብ ማለት ነው። ዶሮችን ትንሽ አድርገን እንገናኛለን በደንብ እንደምታዩት ዶሮችን ቆንጆ ሁኔታ እየበሰለ ነው። አሁን ተለምደን ማለት መሰላችሁ ቅመም ማለት ነው። ረስኝ እንደምታዩት የቅድሙን ቅመም ከታለ ማለት ነው። ያው ብዙ ቅመም አያስፈልገው። እኔ ማጂ ግዴታ ስለሆነብኝ የምጠቀመው ሁሌ እናገራለሁ። ይህ ያው ስለምትወድ ማለት ነው። ስለምትገዛ የምትገዛው እንዲደረግ ስለሆነ እና ጥሩ አይደለም በእውነት ነው። ከቤት ያለ ሰዎችም የፈለጉትን ሰርቶ ነው የሚያቀርበው ማለት ነው። እኛ እንዴት ናቸው? እንዴት ይዟቸዋል? ማሮች እንዴት እየሄደላችሁ ነው? ጠንከር እንበል፣ እንጠናከር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ አስተያየት ሰጡ። እንዲሆን እንዳይሰራ ምናምን አይደለም ይሄን ሊጨምሪበት የሚለው ምክንያቱም እኔ ብዙ ጊዜ እናገራለሁ። በእኔ ቤት የምግብ ህግ የለም። ሰርታችኋል ማለት ነው። ሁሉም እንደ ሙሉ እንደሚመቸው እንደሚጥመው ሰርቶ ያካፍላል ማለት ነው። ሰርታችሁ ግቡ፣ ሞክሩ። ካልጣማችሁ አትደግሙትም ማለት ነው። እና በጣም ማመሰግነው ስለምትከታተሉ ልጆች በጣም አመሰግናለሁ። አብራችሁ እስከ መጨረሻው የማሮች ዶሮችን በዚህ ሁኔታ አድርጓል። አሁን የምናደርገው ምን መሰላችሁ? እዚህ ጋር አለ መጀመሪያ የምጨምረው ትንሽ አብሮ እንዲበስል ዶሮ ጋር ምን መሰላችሁ? ጀዘር ማለት ነው። ጀዘሩ ሌላው ቶሎ ስለሚበስል አሁን ጀዘሩን እንጨምራለን ከላይ ማለት ነው። እና ቤተሰብ ያላችኋለሁ በምታዩት ደረጃ እየበሰለልን ነው ማለት ነው። ካሮትና ዶሮአችን ትንሽ በሰል ካለ በኋላ ይሄኛውን ከግራ እንጨምራለን። በመጨረሻ አብራችሁ ሆኖ ተወድፋላችሁ። ሰርታችሁ ሞክሩ። በጣም ይጣፍጥ ቻይኒዝ ነው የምንሰራው ማለት ነው። ባህለኛ ቋንቋው በቻይኒዝ ቋንቋ ባላውቅም አብራችሁ ተከታተሉ እስከ መጨረሻ ያለውት ላይክ ሰብስክራይብ ያደረጋችሁ ትልኝ እና አብራችሁ ሁኑ እና ቤተሰብ እንደምታዩት ይሄኛውን ማስተካከል ጨመርኩኝ ማለት ነው። አሁን ደግሞ ሳረጋለሁ ለማስ አንድ ላይ እናበስላለን ማለት ነው። እና ሳይቱ ትንሽ ያለ ተባረከለ ነው። ከለሩ ራሱ በጣም ነው የሚያምረው። የእውነት በጣም ደስ የሚል ከለር ነው። ደግሞ ሩዝ ጋር ሲሆን የሌለ ነው የሚያምረው ማለት ነው። ጣዕሙም ደግሞ ዋና ሰርታችሁ ብሉ እኔ ሰርታችሁ ብሉ ነው ትገዥልናለች ያስገዛውን እንዳትሉ ከሰርታችሁ ብሉ እያልኩ ሁሌም ማለት ነው። መዳም ቢሉ ስመጣፋን ሰርታችሁ ብሉ እንግዲህ ምንም ማድረግ አይቻልም። ማሮቼ ፍቅሮቼ ማለት ነው። በምታዩት ደረጃ በስ መልኩ እየበሰለ ነው። በጣም ነው የሚያምረው ማለት ነው። ከለሩ ራሱ ማሻአላ ተባረከ ነው። ጣሙንም አትጠይቁኝ ማለት ነው። ለዚዝ ብሏል። ኧረ ለዚዝ ነው ተፈታፋጭ ማለት ነው። አሁን እንደምታዩት ጋር ሶያ ሶስ አለኝ። ሶያ ሶስ ከላይ ጨምርበታለሁ። ሳላበዛም አሁን ጨው ስለሆነ ግን እኔ ማጂ ስለተጠቀም ያለው ሶያ ሶስ ስለተጠቀምኩኝ ጨው ትንሽ
ትንሽ ነው በጣም ብጨምር ማለት ነው። ላያስፈልገኝ ይችላል። ሩዙ ላይ ነው የምጨምረው ጨው በደንብ ማለት ነው። እና ተጠንቀቁ። ሶያ ሶሱም ጨው ነው፣ ማጂውም እንትን ነው ማለት ነው። ከተጠቀማችሁ በሚል ነው። ግን ማጂውም ሶያ ሶሱም እንደ ፍላጎታችሁ ነው ማለት መጨመርም መብታችሁ ነው ማለት ነው ውዶቼ። የምትጨምሩበት ያው ይጣፍጣል። ማጂው እንኳን ያቅርባችሁ ግድ የለም ማለት ነው። በኔ ሰዓት እና ሽሮ ነው ውዶቼ። ተከታተሉኝ እንግዲህ ዋይዛ እስከ መጨረሻው በማየት አበረታቱ ውዶቼ። እሺ ጀመር ተወት ሳይሆን በመጨረሻው እያያችሁ አበረታቱን። አዲስ ጀማሪ አበረታቱ። በጣም ነው የምናመሰግነው። እንደምታውቁ በጣም ነው የሚያምረው። የምር ከለሩ ራሱ የሌለ ነው ማለት ነው። የሌለ ጣዕሙ ደግሞ የሌለ ምን ለብያችኋለሁ ማለት ነው። በኪሳራው በእኔ ሰርታችሁ ብሉ እሺ። ዋው ውዶችዬ እየበሰለልን ነው እንደምታዩት። እስኪ ነው ውሃ ጠጥ እያልኩ ዝጋጅታችኋለሁ። የፈላ ውሃ ላይ ጠጥ እያደረኩኝ ነው እያበሰልኩት ያለሁት ማለት ነው። ድንችና እንጥር እንዳይሆንና አሁን እዚህ ጋር እንደምታዩት ሳህን አቅርቤያለሁ ማለት ነው። ይሄን ግማሹን ሀሽውን ከፍዬ እዛ ጋር አስቀምጥና እዚህ ጋር ማለት ነው አስቀምጥና በግማሹ ነው ሩዝ የምሰራበት ማለት ነው። ከዛ ግማሹን ሀሹ ከላይ ነው የማደርገው ማለት ነው። ያው እስከ መጨረሻው ከተከታተላችሁን እሪቃውን በሞታ ያላችሁ ማለት ነው። ደግሞ እኮ አካበድኩት። አንድ ከባድ ምግብ አካበድኩ። ባሸት ሆንኩኝ በቃ አይደለ? አዎ ለራሴ ሽፍኝ ነገሩ እንዴ ምን ያንሰኛል። ማብራችሁ ወዶቼ በጣም ነው የምወዳችሁ። እሺ ማከብራችሁ ጭምር ማለት ነው ወዶቼ። በምታዩት ደረጃ ደርሷል። አሁን ከፍለዋለሁ እዚህ ጋር ማለት ነው። ከፍዬ እንገናኝ። ያው ወዶቼ እንደምታዩት ግማሹን እዚህ ጋር ግማሹን ደግሞ እዚህ ጋር አድርጌዋለሁ። መጨረሻውን የራሱን ተከታተሉ። አሁን እንደምታዩት እዚህ ጋር ውሃዬን እሞላለሁ ማለት ነው። ትኩስ ውሃን እዚህ ጋር ምን እሰራለሁ መሰላችሁ? ሩዝ። አሁን እዚህ ሩዝ እሰራበታለሁ ይሄንን ማለት ነው። እንደምታዩት ግማሹ ላይ ሩዝ ጨምራለሁ። እዚህ ጋር ግማሹን ከላይ በኋላ አድርጋለሁ። እዛ ጋር ደግሞ እንቁላል እየጠበስኩኝ ነው። እሱን መጨረሻውን አሳያችኋለሁ ማለት ነው እንዴት እንደማደርግ። አብራችሁ ወዶቼ እስከ መጨረሻ ማሮቼ። እንደምታዩት ውሃዊ እንደምታዩት እየፈላልኝ ነው ለሩዙ ማለት ነው። አሁን እዚህ ጋር ሩዙን ከታለሁ ማለት ነው ወዶቼ። ውሃውን ልኬት አድርጋችሁ እና ጨዋችሁን በልክ በምትፈልጉት ልክ አድርጋችሁ እንትን በሉ ማለት ነው። ጨው ልኬት መቼም ሰው የራሱ የሚሰራውን ያክል ስለሆነ የሚያስፈልገው እንደምታዩት ዋው ማሻአላ ተባረከ። በጣም ነው የሚያምረው። መጨረሻውን ደግሞ እስኪ እናየዋለን። ቆንጆ ሆኖ የሚወጣ ይመስለኛል ማለት ነው ከለሩ ራሱ እና አብራችሁ እና እንዴት አያችሁት? የኔዎች እዚህ ጋር ደርሷል እንግዲህ ማለት ነው። እዚህ ደረጃ አያምርም? በጣም ነው የሚያምረው ከለሩ ራሱ። ሲበሉት ደግሞ በነገራችን ላይ የመዳም ኩሽና አሮጌ ነው። የድሮ የዛሬ 30 ምናምን ዓመት የዛሬ 40 ምናምን ዓመት ነው 50 እንበለው እንጂ እሷ ራሷ አርጅታለች። የመተሰቷን ቀይርን ብላ ነው እንጂ እንዴት እንዳረጀ ሰራሚክ ራሱ እንትኑ ራሱ ታያችኋል። እና እንዴት ነው አሮጌ ምናምን እንዳትለኝ አይደለም የመዳም ነው ማለት ነው። ወከታችሁን እኔ የምሰራው ምግብ ላይ ብቻ አድርጉሽ። ቆንጆ የሆነ እየበሰለ ነው ወዶቼ። ማሻአላ ተባረከ ረህማን። ውሃው ምጥጥ እስከሚል ድረስ እናቆየውና ትንሽ ጀስት ይላልበሰል እናቆየዋለን እሳት ላይ ማለት ነው። ከታይ ምንድን ነው የሚባል ያን ብረቱን አድርገን ማለት ነው። ማሻአላ በልሽ እና ወዶቼ እንዴት አያችሁት? በዚህ ልክ ጨርሰናል። አሁን ይሄንን ከላይ ማለት ነው በዚህ ተላታውን ከላይ እንደዚህ እናደርጋለን ማለት ነው። ዋው ነው ዋው ማለት ነው ወዶቼ። እዚህ ጋር እንደምታዩት እንቁላል ጠብሻለሁ ማለት ነው። 3 እንቁላል ጨውና ፍልፍል አስዋል ብቻ አድርጌ ለተፈስኩት ሌላ ምንም አልጨመርኩበትም። እዚህ ከላይ አድርገዋለሁ መገናኝ ማለት ነው ወዶቼ። እና ማሮቼ በዚህ ደረጃ አልቋል ማለት ነው። ቻይኒዛችን እንደምታዩት ቆንጆዬ በሚያምር ሁኔታ ከለሩ ራሱ ማሻአላ ተባረከ ረህማን ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ቀላል ምግብ ማለት ነው። እኔ ግማሽ ሰዓትም አልወሰድብኝም እውነት ለመናገር ማለት ነው። በጣም ቀለል ያለና ሰዓት የማይወስድ
ምሳ ማለት ነው። ሴትዮ ዛሬ ደው ምን እንስራ ስትል እስኪ እንሞክር ምናምን ተባብለን እንደዚህ ቀልል ያለ ነገር ግን ዶሮ ስጋ ካልሆነ እኔ ቤት ብዙም ያው እንደዚህ አትክልት ነገር ብዙ አይጠቀሙም እና በዚህ ደረጃ አለቀ ማለት ነው። አመሰግናችኋለሁ፣ ወዳችኋለሁ አብራችሁኝ ስለነበራችሁ። መልካም ቀን ይሁንላችሁ። ቻው ቻው።